ቻዋል ያብሮ በመጡ እሱ ጋር አይደል ያሳለፈች እንደ በመጣች አሬ እውነት እንደውም በመጣች ቀለበት ብሎ ምናምን ፖስቶ የለ እሷ ደግሞ ያሳለፈች ብትመጣ እሷ ደግሞ ፋብለው መሰየበሉ ምናምን ስለሆነ ያበዛል ብቻው ነው የተቀማት ላላላ አትመጣም እሷ ትመጣለች ግን እንዲህ ከማን ጋር የምትመጣ ብቻ ሆነ አይደለም ከደስታ ጋር ማለት ነው ቀለበት ይሄ ማግባት ምናምን እሱን ትታ ማለት ነው ማዝናናት ይዛ ማዞር እሷም ይሄን አትቀበልም ማሬ ይሄን እንደ ጓደኛ እንደ ጓደኛ ልጁን አስለብሳ እሷን ፈታ ብላ ተቀብታ እሱም ደግሞ በጣም በቃ ያስደናኑ ማለት ነው። እንደዚህ ቢመጡ ማለት ነው በጣም ደስ ይላል። ይሄ ቀለበት ሰርፕራይዝ ምናምን እሱን ትቶ ማለት ነው ይመካከራሉ ግሩፕ ማለት ነው። ሚዲያውን ራሱ በአንድ እግር እና እርግጠኛ ነኝ ዛሬ እንደሚሮ ምናምን ፎቶውን ስለሚያው ይሄዳሉ እሷ ጋራ እዛ አንድ ላይ ጊዜ ያሳልፋሉ ይመስለኛል። እስከና ያዳንሽማ እንደዛ ነው ይመስላል። አሁን አብርሃም ስም አንጠራም ተብሏል እኮ የሱን ስም አንጠራም የሱን አናነሳም እሱ ዛሬ ወንድ ነው። እስቲ በቤቱ ይልቀቅ ከውሽምት ጋር እናያለን። በቤቱ ነው የሚለቀው አይደለም የልጅ በቤቱ አይደለም ፎቶ እየተለቀቀው እኮ የውሽሚት ቤት ነው። እሱ እኮ የፈለገ ለውሽሚት 100,000 ለማስገባት በሱ ቤት ነው የሚመጡት። በሱ ቤት ፎቶ ተለቋል። ዝም ብሎ የበዓሉ ቀን አለቀቀም በራሱ ቤት። ኦኬ ሙስታሂል ቀብጭ ከሩታን ትቶ በቤቱ መጥቶ በቤቱ ይለቃል ብዬ አስባለሁ። እውት የእንትኑን አይለቅም። በቤቱ ያቺት 100,000 መግባት ይፈልጋል። ስሙ የዓመት ባሉን ቢሉ አጥፍቶት ነበር። እንደገና ነው የመለሰው። አጠፋ እንዴ? አጥፍቶት ቆይቶ እንደገና ትላንትና ነው መሰል የመለሰው። አንቺ እኮ ሁለት ልብ እኮ ነው ቲክቶክ ላይ ያለውን እልክ ነው መሰለኝ የያዘው ነበር። እልክ ነገርማ ነው። እልክ እኮ ነው አይደለም እኮ ከሷ ጋር መኖር ምን እንዴት ሆነ ነው የምትሞረው ስል እኔ የዛሬን ነው ማውቀው የነገን አላውቅም አላለም እኮ እንደምን የነገውን አላውቅም አላለም ማርያም ሳካ ጠብቁ ዛሬ ለማንኛውም ቲክቶክ ላይ አንዳች ዛሬ በሱ ቤት አይመጣም በራሱ በሷ ቤት ነው የሚለቁት። እኛ ያንሳት ጃኒ ቤት እንሄዳለን። ለጃኒ ታፕታፕ ልናረግ ማለት ነው። ግፍት ከሌለ ታፕታፕ እናረጋለን። ጃኒ ወላሂ ተጎኗ እንድትሆን ምን አላት ጃኒ ዛሬ ጌም አላት። ጌም አላት ዛሬ ከማጋ ከሆነ ሰው ጋር ትልቅ ጌም አላት። ትልቅ ጌም አላት። እሱን ሄደን ታፕታፕ እናረጋለን። ይሄን ቪዲዮ ትተን ማለት ነው። አይ ሄዳችሁ ልታውኑ እናንተ የሩታ ደጋፊ እንደውን ምን ላርጋችሁ? አንዴ ስሙኝ፣ የጃኒን አካውንት ተውጡ። ሩታ ደጋፊ በቃ እውነት ያለበት ቦታ ማገዝ ነው፣ ሌላ ነገር የለም። አትጃጃሉ፣ በቃ አትሂዱ እሱ ቤት የጃኒን አካውንት በቃ እሱ ቤት ማየት የለባችሁም። በቃ ይሄን ጌም በቃ ከሷ ጋር መጫወት በቃ ሌላ ነገር የለም። ከጃኒ ጋር በቤቱ ሞቶ ነው ቆሞ ነው የሚመጣው። ጠብቁ፣ በቤቱ አይመጣም። በውሽምት ቤት ነው የሚለቀው። ጠብቁ። ለምን ሩታ በቤቱ በውሽምት ጋር ግን ኢየሱስ ማታምሱ ከመጣ ቆይቷል። ይሄ አፈቅራለሁ ያለ ጊዜ ጀምሮ ከውሽሚት ጋር መጥቶ አያውቅም። አያውቅም ማሬ። ከዛ እኮ እየመጣ ሲሞትበት እኮ ነው አቁሞ ከሩቲ ጋር እየመጣ የነበረው። እንዳለ ሞቷን ነበር እንደ ቤቱ። አንድ ቁጥር ጻፊ ማን ናት? አንተ ማለት ነው። ስሙ ደስታ ትላላችሁ እንጂ ደስታ ጅል ነው፣ አይሆናትም። ያስታውቃል። ማንም አብራም ጅል ነው መጀመሪያ።